እንዲህ ይሆናል። እየከለከሉት ይቀበላል። እየከለከሉት ታቅፏል። አልፏል የተባለው ይመጣል። ሞቷል የተባለው ይነሳል። ቆሟል የተባለው ይራመዳል። አንድ ሰው ደረል ብሎ አሜን ብሎ ይውሰድ። ዶላስ አሜን። አንድ ልጅ አልከለከልክምና ከኔ ጋር እንደገና ትቀጥላለህ። አሜን። ኢየሱስ ጌታ አሜን። አንድ አልከለከልክም አንተ ግን ትሰጣለህ። አብርሃም ማለት የእምነት አባት ነው። አብርሃም ማለት ተጽዕኖ ፈጣሪ ሰው። አብርሃም ማለት ለእግዚአብሔር የሚታዘዝ ሰው፣ ያልሳተ፣ ያልወደቀ፣ ያልፈራ፣ ያልደነገጠ ለእግዚአብሔር የሚኖር አንድ በመጨረሻው ዘመን ላይ ባለቀው ሰዓት ላይ ያገኘውን አንድ ይስሐቅን በምክንያት ይስሐቅ ይሆናል ተብሎ በኪዳን የተወለደው እግዚአብሔር መጣና ሊፈትን እንዲህ አለ። አብርሃም አለ የምትወደውና አንድ ልጅና ምን አድርግልኝ ሰዋልኝ አለ። ሰዋልኝ ማለት ምን ማለት ነው? ለኔ አሳልፈህ ስጣልኝ ማለት በቃ መስዋዕትን ይዞ ማየት ማለት ለእግዚአብሔር መስጠት ማረድ ማለት ነው። ላታካለው ባላ ዛሬ ከልክለ የቆየውን ጉዳይ ለእግዚአብሔር ትሰጣለህ። አሜን። ከባድና የኔን ጉዳይ ለእሱ ለእግዚአብሔር ይሰጣለሁ ማለት ነው። እናንተ እዚህ ጋር ቆዩ። እኔና ልጄ ግን ሄደን አንድ ቦታ ላይ ሰደን እንመጣለን። ከዛ በኋላ ከአይዳ የወረደውን እንጨቱን ማንን አሸከመ? የገዛ ይስሐቅን ነው ያሸከመው። ማካታካያ እርሱም እሳትንና ብላው በእጄ ያዘው። ሁለቱም አብሮ ሄዱ። ይስሐቅም አባቱን አብርሃምን ተናገረው። አባቴ ሆይ አለው። እርሱም እነሆኝ ልጄ አለው። እሳትና እንጨት ይኸው አለ፣ የመስዋዕት በግ ግን ወዴት ነው አለው። ማካታካሲ ካላ የልበት የመስዋዕት በግ ግን ወዴት ነው? እንጨት አለ፣ ብላው አለ፣ ግን የመስዋዕት በግ ወዴት ነው? አሁን እዚህ ጋር በጣም አንኳር የሆነ ሐሳብ አለ። አብርሃም ማለት የእምነት አባት ነው። አብርሃም ማለት ተጽዕኖ ፈጣሪ ሰው። አብርሃም ማለት ለእግዚአብሔር የሚታዘዝ ሰው፣ ያልሳተ፣ ያልወደቀ፣ ያልፈራ፣ ያልደነገጠ ለእግዚአብሔር የሚኖር አንድ በመጨረሻው ዘመን ላይ ባለቀው ሰዓት ላይ ያገኘውን አንድ ይስሐቅን በምክንያት ይስሐቅ ይሆናል ተብሎ በኪዳን የተወለደው እግዚአብሔር መጣና ሊፈትን እንዲህ አለ። አብርሃም አለ የምትወደውና አንድ ልጅና ሰዋልኝ አለ። ሰዋልኝ ማለት ምን ማለት ነው? ለኔ አሳልፈህ ስጣልኝ ማለት በቃ መስዋዕትን ይዞ ማየት ማለት ለእግዚአብሔር መስጠት ማረድ ማለት ነው። ከዛ በኋላ አብርሃም እንደነና እንደናንተ 9 ሰዓት ላይ 10 ሰዓት ላይ አይደለም የተነሳው። 3 ቀን ሙሉ ለሚስቱ ለሳራ አልተናገረም። ልጁን ያገኘው በጸሎት ነው። ልጁን ያገኘው በልማና ነው። ልጁን ያገኘው 25 ዓመት ሙሉ ጠብቆ ነው። ቀላል አይደለም። ያለው አንድ ልጅ ነው፣ ወራሽም የለም። እግዚአብሔር አበዳለሁ ብሎ ተናገረ እንጂ የሰጠው ስንት ልጅ ነው? አንድ ልጅ ነው። አንድ ሰጥቶ እንዴት አበዳለሁ ይላል? አበዳለሁ፣ እባርካለሁ፣ አተባለሁ እነዚህ ከዋክብቶችን ማምጣት ትችላለህ ብሎ እግዚአብሔር አምላክ የተናገረው ቃል ከባድ ቃል ግን 19 ላይ መልአኩ መጣና ለሳራ እንዲህ አለ። ሳርቼዋለሁ አቤት አለች። ለመሳቅም ትስቂያለሽ አለ። በሚመጣው ዓመት ላይ ወንድ ልጅ ትወልጃለሽ አለ። ከዛ ስሙ ማን ይባላል? ሳቀች። ከበጠው ሰሮ ማን ነው? አሜን።
ኦጣዳ አውጣዳ ወሰሮ ማለት ነው። ሰባኮና ወላኮና ወሰሮ ማለት ነው። 3 ቀን ሁሉ ከተራመደ በኋላ ሞሪያ ወደምትባል ተራራ ይዞ ሄዳ ሩቅ ላይ ቦታውን አየና ሰዎቹ እንዳይሰናክሉ ሎሌዎችን እንዳለ እናንተ አህያን ይዛችሁ እዚህ ጋር ቆዩልኝ። እኔና ልጅ እግዚአብሔር የተናገረው ለይስሐቅ አይደለም። ለማን የተናገረው? ለአባቱ ለአብርሃም የተናገረው። ኪዳናችን እግዚአብሔር ያስባል። አሜን አሜን። ከዛ የገዛ ሚስቱን አላማከረም። አንድ በሉት። ልጁን አላማከረም። 2 በሉት። የአብርሃም ማታዘዝ የልጁ ማታዘዝ የልጁ ጥያቄ ደግሞ ልቡን የሚበላ ነው። እንዲህ አለ፣ አባት ሆይ አለ። አቤ ልጄ እነሆኝ አለ። አቤ አለ። አቤ አለ። ብላዋም አለ አለ። እሺ አለ። እንጨትም አለ አለ። ከዛ እንዴት ግን የአባቱን ልብ ቻለው? ልጁ ደግሞ የሚጠይቀው ጥያቄ ልቡን የሚበላ ነው። ብላዋ አለ፣ እንጨት አለ። የመስዋዕት በግ የት ይዋጋለው ብሎ ሲጠይቅ አብርሃም እንዲህ አላየም እኮ እግዚአብሔር የተናገረው ምን ብሎ ነው? ልጄን ይስሐቅን ሰዋልኝ አለ። ከዛ በኋላ አብርሃም ሳይመለከት ምን አለ? እንዲህ አለ፣ የመስዋዕትን በግ እግዚአብሔር ያዘጋጃል። አየህ ለዋግ አሜን። ለማን እንደሆነ አላውቅም፣ ግን እግዚአብሔር ያዘጋጃል። አሜን። እውነት በጌታ ፊት ነው ብሎ በውጊያ መካከል እግዚአብሔር ያዘጋጃል። አሜን። ቆንጆአችሁ እግዚአብሔር በሉት እስቲ ያዘጋጃል በሉት። ከዛ በኋላ እግዚአብሔር ያዘጋጃል የሚለው ቃል በአብርሃም ሕይወት ላይ ሰራ። አብረው ገሰገሱ። ሲገሰግሳለ አሜን አሜን። ወደ ዋናው ጋር ወደ ዓላማው ጋር ወደ አጀንዳው ጋር እግዚአብሔር ወደ ተናገረው ጋር ምን ትሆናለህ? ሲገሰግሳለ አሜን። አታገው ላይ ያለው ነካግና ወደ ተናገረው ብሉት እስኪ ሲገሰግሳለ ብሉት እግዚአብሔር ብሉት እስኪ ወደ ተናገረው ያደርሳል። የመስዋዕትን ብሉት እግዚአብሔር ያዘጋጃል። አሜን ለጌታ ነው። ከዛ ቀጠለ፣ ንግግሩ ቀጠለ። ሄዱ፣ ወጡ፣ ተራራ ጋር ደረሱ። ሰው ለመታረድ እንዴት ተሸክሞ ነው የሚሄደው? እግዚአብሔር ደግሞ ለአብርሃም የሰጠውን ጥበብን ተመለከታችሁ። እግዚአብሔር ደግሞ ከሚወደው ዝም ብሎ የተወለደው ሰው በኪዳን የተወለደው ይፈልጋል። ከይስሐቅ ቀድሞ የተወለደ የለም ለአብርሃም ማን ያለው? ኡስማኤል አለ። ኡስማኤል አለ። እግዚአብሔር ኡስማኤልን መቀበል አልፈለገም። ማንም ያፈለገው መቼም ከባሮች ሁሉ የመጀመሪያው ልጅ ማናት? ሳሪቾ ናት። ኪዳን ያላት የትውልድ እናት ናት ይላል እንደመጣ። አብርሃም የትውልድ ምንድነው? አባት ነው። በእምነት የወለደው አንድ ልጅ ነው፣ ግን ለኛም ጭምር ነው አባት የሆነው። መታዘዝ፣ መገዛት፣ እግዚአብሔርን መስማት፣ የእግዚአብሔርን ድምፅን ማስተናገድ ለእግዚአብሔር ትታዘዛላችሁ። እግዚአብሔር ሂድ ወዳለው ቦታ ትሄዳላችሁ። የእግዚአብሔርን ሀሳብ ትሰማላችሁ። የእግዚአብሔር ምስጢራት ለእናንተ ይገለጣል። አብርሃም ትንቢት ባይናገርም ነቢይ ነው። ምን አለ? እግዚአብሔር የመስዋዕትን በግ ያዘጋጃል። መስዋዕትን እግዚአብሔር ምን አደረገ? አልከለከለም። መጀመሪያ መስዋዕትን እግዚአብሔር የደረቀውን የሳራን ማይጠንን ሲያለመልም አይቷል። እሱም ደግሞ ነበር ከዛራ ይዞ ነበር የሚሄደው። መሬት ሆይ እኔም ወደ አንተ የመጣው ነኝ አንተም ተዘጋጅ እያለ ነበር። ግን እግዚአብሔር አቅም ሰጠለት፣ ጉልበት ሰጠለት። በስንተኛው ዓመት ነው ልጅ ያገኘው? በ100 ዓመት። ሳራ ደግሞ 99 ዓመት ነው። አብርሃምን ምን ሊያደርግ ሊፈት ይላል። ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው። እንዲህ ማለት በልጅ መፈተን ቀላል ነገር አይደለም። አሁን እኛ እግዚአብሔር ረድቶን እንጂ በአንዳንድ ቤት ላይ በደርዘን የተወለድ ነው። ገመድ ድሮ በጣም ችግር አለ። አሁን እያንዳንዱ ቤት ላይ እግዚአብሔር አግዘን ደርዘን ነው። በቃ ምንም ጭንቅ ሳይኖር ዘና ብለን ነው የተወለድነው። የተወለደ ሁሉ ደግሞ አንድም አይሞትም ፖፖ ብሎ ያለ ይሄ የእግዚአብሔር ምሕረት ነው። ለእናንተ አይገባችሁም እንጂ እውነት
በአብርሃም ዘመን ላይ አንዱን ለመርጠት ስንት ዓመት ነው የጠበቀው? 25 ዓመት ነው የጠበቀው። አሁን እኛ ጋር ልጅ ለማግኘት 25 ዓመት እንጠብቃለን። ትዕግስት እግዚአብሔር በምንድን ነው የፈተነው አብርሃምን? አንደኛ በሚወደው በአንድ ልጁ ላይ ነው የፈተነው። የአብርሃምን ልቡን እግዚአብሔር ለምንድን ነው ሁል ጊዜ ከተናገረ በኋላ የሚያቆየው? ትሆናለህ፣ ትወጣለህ፣ ትወርሳለህ፣ ዛሬቷን ይፈትናል ካለ በኋላ አንተም ተገልብጠህ አሜን ብለህ ተቀብለህ ኪስ ላይ ካስገባ በኋላ 4 ዓመት 3 ዓመት 5 ዓመት ለምንድን ነው የቆየው? እግዚአብሔር እየፈተነ ነው። አንተ እያየ ነው የቱ ጋር እንዳለ ያንተን ጉዳይ እየተመለከተ ነው። የሚወደው ነገር እየጠይቅ አሳልፎ ይሰጣል ወይ ብሎ ቼክ ያደርጋል። ግን አንድ ነገር ተናገረ። እግዚአብሔር ወዳለው ቦታ ደረሱ። አብርሃምም በዚያ መሠዊያን ሰራ፣ እንጨቱንም ረበረበ፣ ልጁን ይስሐቅን አስሮ በመሠዊያ በእንጨቱ ላይ አጋደሙ። በኢየሱስ አጋደሙ ማለት ነው አስተኝ ማለት ነው። አብርሃም ይስሐቅ እድሜ ትንሽ አይደለም፣ በጣም እንደዚህ ይታዘዛል። የኛ ዘመን ልጆች አይደለም አባት ቢያዝ ይታዘዛሉ። እናት ዋቂ ስትል ትላለች። እኛ ቤት ይቷል ትላለች። አባት ቤቱ ላይ እርሻ ላይ እየተንከራተተ ሲሆን የኛ ልጅ ደግሞ ከተማ ላይ ዳር አውጥቶ ነው የሚራመድ። አብርሃም ልጁን አዘዘ። አንደኛ ሊያርድ እየወሰደ ሊሰዋ እየወሰደ ሎሌዎችን እናንተ ቆዩ ካለ በኋላ እኔና ልጄ ሄደን ሞሪያ ተራራ ላይ ከሰገደን በኋላ እንመጣለን አለ። ሊመጡ ነው። አብርሃም ይመጣል፣ ልጁ ይመጣል። አይመጣም ነበር። ልጁ ደግሞ አደገኛ ጥያቄ ይጠይቃል። ለጥያቄው ሁሉ ደግሞ እግዚአብሔር አምላክ ለአብርሃም መጥተዋል ሰጥቷል፣ መልስ ሰጥቷል። የመስዋዕትን በግ እግዚአብሔር ያዘጋጃል ካለ በኋላ ወደ ሞሪያ ተራራ ደረሱ ይላል። አብርሃም እንጨቱን ምን አደረገው? ረበረበው ማለት ያ ማለት ፈለጠና እንደዛ ነው ስትሮ። ከዛ በኋላ ምን አደረገ ይላል? አስተኛ ዘጭ አድርጎ ይሻል ቤት ይሽታ ባይደው እሺ የሚል ሰው ረጅም ዓመት ይኖራል። አሜን። የሚታዘዝ ሰው ለምልሞ ይኖራል። አሜን። ለሚታዘዝለት ሰው ነው እግዚአብሔር የመስዋዕትን በግ የሚያዘጋጀው። አሜን ላለ ሁሉ እግዚአብሔር ያዘጋጃል አያዘጋጅም። ቁጥር 10 አብርሃምም እጁን ዘረጋ፣ ልጁን ያርደው ዘንድ ቢላውን ምን አደረገ? አነሳ ይላል። አሜን ተዛሉ። አሜን። እያነሳ ያለው ለስጋ ምኞት አይደለም። የእናንተ እጅ ዛሬ በዚህ ዓመት ላይ ለምንድን ነው የተነሳው? እተከም ለምንድን ነው እጃችሁ የተነሳው? አብርሃም ልጁን ሊሰዋ ሊያርድ ይላል። ለማ ለእግዚአብሔር። ከዛ በኋላ የኢየሱስ ምሳሌ እኮ ነው። በቃ ምሳሌ ቢላዋ እንዲህ ሲያነሳ ሊያርድ ቢላዋ ከፍ አድርጎ እጁን አነሳ ይላል። አሁን ዘንድሮ የእናንተ እጅ ለምንድን ነው የተነሳው ታውቁታላችሁ? አሁን ብዙ ሰው ጥሩ ይመስላል። እጆቻችሁ ላይ ምንድን ነው ያለው? በእናንተ እጅ ላይ ለምንድን ነው? እጆች ለማዳን ነው? ለመውጋት ነው? ለመስረቅ ነው? ማለት እንደዛ ነው እጅ ከሆነ ከዛ በኋላ ልክ ይሄ ቃል እንደዛ ከሆነ በኋላ እግዚአብሔር እንዲህ አለ አብርሃም የእግዚአብሔር መልአክ ከሰማይ አለ። የእግዚአብሔር መልአክ በልጥ ከሰማይ በልጥ አራና የእግዚአብሔር መልአክ ዛሬ ማንን እንደሚጠራ ይላል። አሜን። የሆነ አንድ ሰዎችን ይጠራል። አሜን። የተወሰኑ ሰዎችን ይጠራል። አሜን። አብርሃም አብርሃም አለው። ከዛስ እርሱም እነሆኝ አለው። እርሱም በብላቴና ላይ እጅግ አንዳችም አታደርግበት፣ አንድ ልጅህን ለኔ አልከለከልክምና እግዚአብሔርን የሚፈራ እንደሆነ አውቃለሁ። አሜን። ሃይ ማንየስ ዋይ ጋስ ነው ቀድሞም ያውቃል። አብርሃም ማንን እንደሚፈራ እግዚአብሔርን እንደሚፈራ እግዚአብሔር ቀድሞም ያውቃል። ግን እንዲያል በልጅ ላይ ቢላዋን አብርሃም አቤ ልጅ ላይ ቢላዋን ታሳልፋል። መሱ አንኪ
ገረድ ማይሳ ሳሞ እኔ አዘጋጅቻለሁ። አንተ ደግሞ ያንን ብላዋን በልጅና በይሳቅ ላይ እግዚአብሔር የምትበላ እንደሆነ አሁን አውቃለሁና አብርሃም ዓይኑን አነሳ። በኋላም እነሆ አንድ በግ በዱር ውስጥ ሰብቆ ተይዞ አየ። አብርሃምም ሄዶ በጉንም ወስዶ በልጁ ፋንታ መስዋዕትን አደረገ፣ ሰዋው። አብርሃምም ያንን ቦታ ያዌ ብሎ ጣለ። እስከ ዛሬም ድረስ በእግዚአብሔር ተራራ ይታያል ይባላል። አሁን ጨርሻለሁ። አሜን። አብርሃም ሆይ ዛሬ የጠላትን ደጅ ይወርሳል። ለሼራ አይደለም የሚወርሰው፣ ለአሮሱ አይደለም የሚወርሰው፣ በኋላ ጎደኛና ምናምን አይደለም የሚወርሰው፣ ኪዳን ያለው ይወርሳል። ስልጣን ያለው አይደለም፣ አዛዥ አይደለም፣ አስተዳደር አይደለም፣ ሪሳ ማጣራ ሚኒስትር ጠቅላይ ምናምን አይደለም። ምን ያለው ይወርሳል? ኪዳን አይደለም። ባካችሁ ቃል ያለው ወጥቂ ይወርሳል። አሜን። አስተጋጅቻለሁ። አንድ ልጅ አልከለከለ። በቃ አንተ ምን እንደምትፈራ ልጅ እኔ አይቻለሁ። አሜን። ከዛ በኋላ በጉ በኋላ ቆሞ ይስሐቅ ደግሞ እግዚአብሔር ከተኛበት ተነስ ይላል። መልአኩ ደግሞ አብርሃምን አብርሃም ይላል። ሶስት ይላል። በጉ በኋላ እንጨት በለን ይዞኛል አስመልጥ ይላል። ከዛ በኋላ አብርሃም ደግሞ እግዚአብሔር አብርሃም ይላል። መልአኩ ደግሞ ይስሐቅን ተነስ። አሜን። አሜን። ሙካራባት አይሳም። አሜን። ያተጋጆት በጋለ አሜን። ደግሞ በኋላ አሜን። አየኔ ከመል ዋው ሳወመን አሜን። ከአንደና እስኪሰቃው ጉዳይ እኮ ያለ እኮ እንዲህ ይሆናል። እየከለከሉት ይቀበላል። እየከለከሉት ታቅፋል። አልቋል የተባለው ይመጣል። ሞቷል የተባለው ይነሳል። ቆሟል የተባለው ይራመዳል። አንድ ሰው ደረል ብሎ አሜን ብሎ ይውጣ። ዶላስ አሜን። ተባላ አንድ ልጅ አልከለከልክምና ከኔ ጋር እንደገና ትቀጥላለህ። አሜን። ኢየሱስ ጌታ አሜን። አንድ አልከለከልክም። አንተ ግን ትሰጣለህ።